ሉሲ በደር ድንቅ የሰብአዊነት ተግባር ሰመራ ዩኒቨርሲቲ ክቡር የሆነውን የሰው ልጅ ለማዳን የሰመራ ዩኒቨርሲቲ የስፖርት ልዑካን ቡድን በጅማ ዩኒቨርሲቲ አጫሉ ሁንዴሳ ሲቪክስ ማዕከል በዛሬው ዕለት ደም ለግሰዋል። የሰው ልጅ መገኛ ከሆነችው የአፋር ክልል መዲና ሰመራ ከተማ 950 ኪሎ ሜትር ርቀት አቋርጠው ወደ ታሪካዊት ጅማ የመጣው የሰመራ ዩኒቨርሲቲ የስፖርት ልዑካን ቡድን በ6 የስፖርት ውድድሮች እየተሳተፈ ይገኛል። በጅማ ዩኒቨርሲቲ የፌስቡክ ገጽ የብዙዎችን ትኩረት የሳበውና አንዲት እናት ያገዘ የሚያሳይ ምስል ላይ ያየነው ተማሪ አህመድ አብዱል ቀዊ ከጓደኞቹ ጋር ደም ሲለግስ አግኝተነዋል። ሰውን መርዳት የቆየ የኢትዮጵያውያን አባቶቻችን ባህል ነው፣ እኛም ያደረግነው ይህንኑ ነው ብሏል። በጅማ ዩኒቨርሲቲ አዘጋጅነት ከጥር 17 እስከ የካቲት 1 2018 ዓመተ ምህረት እየተካሄደ የሚገኘው የስፖርት ፌስቲቫል ከተጀመረ እነሆ 8ኛ ቀኑን አስቆጥሯል። የሰመራ ዩኒቨርሲቲ ልዑካን በሚተካው ደማቸው የማይተካውን የሰው ልጅ ሕይወት ለማዳን ላከናወኑት በጎ ተግባር ጅማ ዩኒቨርሲቲ ምስጋናውን ያቀርባል። ይህን ዘገባ ያገኘነው ከጅማ ዩኒቨርሲቲ ፌስቡክ ገጽ ላይ ነው።